ይህን ቪዲዮ ይወስኪ ሕገ ኦሪትን በመጠበቅ መስዋዕተ ኦሪትን በመጠበቅ በሌላ በብልጠትና በአቋራጭ የእግዚአብሔርን መንግስት መውረስ አይቻልም። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ነው የቤተ ክርስቲያን ሕይወት። ቤተ ክርስቲያንም ህልውናዋን የምታስጠብቀው የእግዚአብሔር የመንግስት ወንጌልን በመስበክ እንጂ ሰዎችን በመቃብር ስፍራ በማስፈራራት አሊያም ደግሞ በንግድ ሽፋን ቤቶችን በመደርደር ወይንም ደግሞ ገንዘብ በማሳደድ ከነጋዴዎች ጋር ራሷን በማነጻጸር አይደለም። የቤተ ክርስቲያን ትልቁ ሕይወቷ ወንጌል ነው። ሐዋርያትን አታስቡ አላቸው። እኔ ሕይወት ነኝ፣ እኔ መንገድ ነኝ። አዎ መንገድ እኮ መዳረሻ ነው እኮ የምንደርስበት ነው። መንገደ ሰማይ አምላካችን ኢየሱስ ክርስቶስ ነው። ሕይወታችን እሱ ነው። እውነታችን እሱ ነው። ለዚህም ነው ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን እኔ ሕይወትም እውነትም እኔ ነኝ አለ። ውደዱት። ይሄን ነው መስበክ ያለብን። ቤተክርስቲያን መስበክ ያለባት ጌታችን አምላካችን ኢየሱስ ክርስቶስን ወንጌልን ነው። ኢየሱስ ክርስቶስ ጌታ ነው የሚል የሌላ ስብስብ ንግግር አይደለም። ኢየሱስ ክርስቶስ አዎ ጌታ ነው። ምን ጥያቄ አለው? አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ በነፍስም በስጋም የሚያድን እውነተኛ የባህሪ አምላክ። የምናፍርበት ኢየሱስ ክርስቶስ የለንም። በጓዳ የምናንጎራጉረው የለም። በቃላት ስስት የምንሰብከው የለም። በቃላት ሙላትና በኃይል የምንሰብከው አምላካችን መድኃኒታችን ኢየሱስ ምን ይላል ሐዋርያው ቅዱስ ጳውሎስ? ጥበበን ነግሮሙ ለጠቢባን ዋኮ ጥበብ በዚህ ዓለም ዋኮ ጥበብ መላእክተ ዝንቱ ዓለም ዛሎሙ ይሳሩ ዘነግሮሙ ዘንበለ ጥበብ እግዚአብሔር ዘቡ ወክቡ ጥበብ ዘባማን ዘንበለ ጥበብ እግዚአብሔር ዛቅነመ እግዚአብሔር ሰሪያ በዘቦቱ ነሐውር። እኛ እነሆ ጥበብን በጥበብ እንናገራለን። የዚህ ዓለም ጥበብ አይደለም፣ የነገስታቱ ጥበብ አይደለም፣ የፈላስፋ ጥበብ አይደለም። ይልቁንም እግዚአብሔር ዓለም ከመፈጠሩ አስቀድሞ ለእኛ ለክብራችን ያዘጋጀው እውነተኛውን ጥበብ፣ የማይኮረጅ ጥበብ፣ የዚህ ዓለም ያልሆነ ጥበብ፣ ማንም ሊያገኘው የማይችል ጥበብ፣ ከሰው አእምሮና እውቀት በላይ የሆነው አምላካችን ኢየሱስ ክርስቶስን በእምነት እንሰብካለን፣ እናስተምራለን ይላል። ክብርና ምስጋና ለአምላካችን ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ወእግዚአብሔርሰ በብዕለ ስብሐቱ ወበብዛ ምሕረቱ ዘአፍቀረነ እንዘ ሙታነ በኃጢአትነ አየወነ በኢየሱስ ክርስቶስ ወድነ በጸጋሁ ከመ ያድኅ በዓለም ዘይመጽእ ብዛ ጸጋሁ ወምሕረቱ ዘአፈርፈረ በኢየሱስ ክርስቶስ እስመ በጸጋሁ ድኅነ ዳእሙ ጸጋሁ ለእግዚአብሔር ውእቱ ወኢኮነ ዚአከ